አንተኔን በቦክስ እዚህ ጋር ስትመታኝና እሱ በርግጫ ሲደግመኝ ማህፀኔን እዚህ ጋር ሲረግጠኝ እግሬ ሲቀጠቀጥ እንደውም ስበራት ብሏል አይደል? ስበራት፣ እግሯን ስበራት። አንተ ቀበቶ የሆነ ሰዓት ላይ ቀበቶ እንደዚህ እንትን እያልክ ነበረ እንዳታል ግዳለኝ እንጂ እዚሁ እንትን እንዳትለኝ እያልኩክ። ከዛ ይሄ እግሬ ላይ የቆሰለው በምን እንደቀጠቀጥከኝ አላቅም ነበር። አሁን ነው ልጅቷ እንትን ስትል ስነቃኔ በቀበቶ ብረት ነው የመታሽ ብለኛለች። እዚህ ጋር ያሉት ምልክቶች አንተ ምልክቶች በቀበቶ ብረት ስትመታኝ ነበር። ስትወጣ ሱሪን ነው እንደዚህ እንትን ብለክ እንደሄድክ የነገረችኝ። እሷ ኦልሬዲ ከፌን ትነግራለች። በኋላ አንቀኸኝ ራሴን እስከምስት ድረስ እንትን ብያለሁ። ያ ሁሉ ድርጊት የተፈጸመብኝ ለምንድን ነው? ምን ስላደረኩ ነው? አጠገቤ ተቀመጪ እምቢ ስላልኩ ወይስ ምን ስላደረኩ? እኔ ለእያንዳንዱ ነገር ያለው ነገር ይሄ ነው። አሁንም እሷ ጥርሴ ተሸርፏል። ጥርሴ እስከሚሸረፍ አገጬ ሁሉ እንትን እስከሚል ድረስ ምንድን ነው የበደልኩ? ቆርጣኛለች አድርጋኛለች ብለህ ካልክ እንኳን እኔ አልፈልግም፣ አትንከኝ። ከዛ ይመጣ ትደገምከኝ እዛ ጋር ፊት ለፊት ይዘን መቼም ስንደባደብ የኪዶ ወደቀ ነገር ይኖራል። ጠርሙስ ይሁን ምን አንስቼ እዚህ ጋር እንደቆረጥኩ አውቃለሁ። እዚህ ጋር ቆርጫለሁ። እየደማክ ነበረ። አልዋሻውም። ከመጀመሪያ ጀምሮ ጓደኞች ከነዛ አልቤ የምትላቸው ጓደኞች ማገላገል ይችሉ ነበር። ያ ሁሉ ድብድብ፣ ያ ሁሉ እንትን ሲስተናዋ ማገላገል ይችሉ ነበር አይደለ? እዚህ ጋር ጸጉሬ ዝም ብሎ አይደለም ማለት እዚህ ጋር ነቅለከው ይሄን አንቺ ማትከለው እዛ ጋር ጸጉሬ እነዛ ልጆች ሆነ ምን የሚሉ ከሆነ እነሱ ጋር ለሁለት ስሬት ቁጥጥር እንደዚህ ነቅለክ እንትን ያልኩ አይደለ? ከዛ አንተ እንደዛ እየደበደብከኝ እንደዛ እንትን እያልከኝ ጓደኞችም አላገላገሉም። ጭራሽ ተደገመ ያኛው ያ ጸጉራሙ ጓደኛ እንድመጣልኝ እፈልጋለሁ። ሲጀመር እሱ ራሱ እንደወጣ ህዝብ እንዳይው ስለምፈልግ ካንተ ይበት ስለተወጥቶ ከአንድ አይዱ ሁለት ጊዜ ሊቀደኝ ግደላት ስበራት እያለ እንትን ሲልክ ነበረው አብሮ ጓደኛው እንድመጣልኝ እፈልጋለሁ። ሶስተኛው ልጅ እንኳን ባይኖር ይሄኛው ሶስተኛው ልጅ ሁለት ጊዜ ነው እንደዚህ በካልቾ ምናምን የመጣኝ ግን ሊቀደኝ ሲል ጮቤ እዚህ ጋር መጥቶ እዚህ ጋር እንትን ሲለኝ ግደላት ወላሂ ቢላ ለቃት ያኛው እንትን ሲል እሱ ነው እንደዚህ ጎትቶ ተዋት ብሎ ያኛ ያስነሳልኝ ከአንድ አይዱ ሁለት ጊዜ በስለት ማለት ነው። እንደዛ ሲደበድቡኝ እነዚህ ልጆች ብቻዬን የመጣሁት ከርኬት ነበሩ። ለአንቺ አንተስ ለምንድን ነው የምትመታኝ? ምን ሆነክ ነው ደግሞ አንተ እያልኩ ስጠይቀው ያኛኛ ያባገዳ ልጅ ደም አፍስሰሽ አንቺ ሽንት ቤቱ ቁልፍ የለውም። ከዛ ድምፅ ሰማ ነው ያወጣጤ ሲጀመር ልጅቷ እንደዚህ ገፈታትራት ምናምን ነገር በር ላይ ነው። እኔ እንደዚህ ስትገቡ ነው እሷ ከፊት አንተ ከኋላ ነው የመጣሁት። ነይ እንሂድ በቃ አባያ ልበሽ ብዬ እንትን ስል ጸጉሬ እንደዚህ ያስገኝ ጸጉሬን ይዘክ አንቺን ነው እንደውም እንትን ብለው ብለክ ጠላለስከኝ እና ታዲያ ዝም ብዬ እንትን እላለሁ። እንዴት እንደዛ ስደበድበኝ ራሴን ተከላክያለሁ። ራሴን ስከላከል እሷ መሀል ገብታ ደግሞ ተዋት ስትልክ አንቺ ነሽ ሲጀመር ያስናቅሽኝ የማይረባትን አምጥተሽ እንደዚህ ብሔር ሁሉ ተጠቅሶ እንደዚህ መታታል። ስትመታት ፌንት ሰራች ልጅቷ ወድቃለች። ፌንት ሰርታለች። ወይኔ የቴን ገደላት ብዬ ስጮክ እዛ ጋር የነበሩት ልጆች ሌሎች ሁለት ወንዶች ነበሩ። እነሱ ወጥተው ሄዱ። ሲሄዱ ጓደኛ አልከው እነሱን አስወጥቶ ቁልፍ ቆልፎ የበሩን በጣም እንደ አውሬ ነው ማይክ። አንተን ለምታገባ ሴት አዝናለሁ። ገባ ካምዛ ይሄንን በደንብ አካሄድ መሲ ይቅርታ አድርጉልኝና አሁን ስለገባውም ጭምር ካልገባኝ ታስረዱኛላችሁ። ምናልባት እሱ እየተናገረ ያለ ገና አሁን ነው አይደል እያወራ ያለው። የሱንም እንስማ የሷንም እንስማና ልጅቷም አለች አይደል የሁለቱም አለች። ቃሉ ቪዲዮሽን ክፈት ቪዲዮ የሁለቱም እንስማና ከሁለቱም እንወስደው ነገር አለ። ተግባባን አይደለ? አሁን እሱ ጋር ሐምዛ ጋርም ምንድነው የተከናወነው ይነግረናል። ኖት እንይዛለን። እሷም የተፈጠረውን ነገር በእሷ አነጋገር ደግሞ ትናገራለች። ከሁለቱም እንይዘውን ነገር ካገኘን በኋላ ነው እያንዳንዱን ነገር እዚህ ጋር ስህተት አለ፣ እዚህ ጋር ክፍተት አለ፣ ይሄ አንተ ስህተት ነው፣ ይሄ እሷ ስህተት ነው የምንለው። ስለዚህ መጀመሪያ ሐሳቡን ደቂቃ ሰጣችሁት ይጨርስ። እንዴት ተገናኙ፣ በምን ምክንያት ይሄ ነገር ተፈጠረ፣ ከዛን እሷ ጋር እንሰጣታለን፣ በምን ተገናኙ፣ በምን እንደዚህ ሆነች የሚለውን ነገር ግልጽ ግን ሐሳብ ከያዝን በኋላ ከዛን በኋላ ጥፋቱን ማን ጋር እንደሆነ እንነጋገራለን። እንትን እንዳይሆን አሁን እዛ ቦታ ሳልሄድ በፊት የደወልኩለት ከጠለብ አስጠፍታት የሚለው ከሌላ ቦታ ነው ልጅቷ እየመጣች ያለችው ማለት ነው። ልጅቷ እየመጣች ያለችው ከሌላ ቦታ ነው። ልጅቷ የሀገር ልጅ ናት። ቤተሰብ ደውሎልኝ እንደዚህ ስራ ፈልጊላት ስላለኝ ብቻ ነው። እና በዛን ጊዜ የማውቀው እሱን ስለነበረ ሐምዛ ብዬ ደውዬለት ስራ እንደዚህ ፈልግ አልኩት። ስራ ፈልግ ስለው እሺ በቃ ፈልጋለሁ ምናምን ያለኝ። ከዛ በዚህ አጋጣሚ የት ነሽ ምናምን ሲለኝ እንደዚህ የሆነ ስራ ልንዋዋል ወጥተን እንደዚህ ከጓደኛዬ ጋር ነኝ ብየዋለሁ። እንደዛ ስለው እሺ በቃ የት ነው ምናምን ሲለኝ እንደዚህ ከሺሻ ቤቱ ጎን ላይ ኮፊ ሾፕ ነው እኛ የሄድነው ስራ ለመነጋገር እዛ ነኝ አልኩት። ከዛ በኋላ እሺ በቃ ምግብ ቤቱ ጋር ምናምን እንደምንገናኝ ነገረኝ መጥቶ ማለት ነው። እና ልጅቷን በዛ ጊዜ ተቀብዬ ልጅቷ እኔ ጋር ነበረች። እዛ ሆኜ ነው የተቀበልኳት ይችልች። ከዛ እዛ ምግብ ቤትም ሄደን ስራውንም ተነጋግረን ስራውንም ከ5 ቀን በኋላ እንደዚህ ምናምን ብለውን ወጥተን እዛ ምግብ ቤት ሄደን አብረን በልተን ምናምን ነገር እኔ ልጅቷ አዲስ ስለሆነች ግዴታ ወደ ቤት መውሰድ ስላለብኝ ልጅቷን ወደ ቤት ይዤ ከጓደኛዬ ጋር ወደ ቤት መጣን። አብረን ካልቆየን ምናምን በቃ እዚህ ሺሻ ቤት ምናምን ሲለን እዛ ቦታ ላይ ደግሞ ስንሄድ የሆነ ጸባዩ ተቀይሯል። ያለው ጸባይ ሌላ ሆኗል።
ከዛ ነይ ተቀመጪ አጠገቤ ምናምን ሲላት ራሱ እኔ እንደዛ አላሰብኩም። ሄጄ ልጅቷን እንዳትጨናነቅ ብዬ ሄጄ ሮጬ ተቀመጥኩኝ መሀል ላይ። የእሱ ጓደኛም አለ እሱም አሉ። ከዛ እኔ እንደውም ወደ ሀምዛ ሳይሆን ወደ ጓደኛው ነው ጠጋ ብዬ ቁጭ ያልኩት ማለት ነው። ቁጭ ባልኩ ሰዓት ከእሷ ጋር የእሷን ፀጉር ሲስብ ተናደድኩኝ። እኔን ነው የምታውቀው እንጂ እሷን አታውቃትም፣ አትንካት ብዬዋለሁ። አትንካት፣ እኔን እስከምታውቀኝ ድረስ እኔን እንደፈለክ ማድረግ ትችላለህ። እኔ ነኝ እህትክ እንጂ እሷን አታውቃትም። ረጅም ጊዜ የምታውቀው እኔን ነው። አትንካት ብዬ አለቀስኩኝ። ምክንያቱም እቺ ልጅ የትም ስትሄድ ራሷን ብቻዋን ራሷ ተከብራ ተቀምጣ የምትወጣ ልጅ ነች እንጂ እኔንም ሁሉም ጠጥቷል አልጠጣንም እያለች ነበር። ሁሉም ጠጥቷል። እዛ ለምርቃት ወይ ደግሞ ዱዓ ለማድረግ እዛ ሄድ ሰው የለም። ሌላ ቦታ ጠጥተን ጠግበን ነው እዛ ሄድ ነው ሲጀመር ማለት ነው። ጠጥተን ከ3-4 ሰዓት በኋላ ጠጥተን ነው እዛ ሄድ ነው። እዛም ጠጥተን ነበር ፉል ብለን ማለት ነው። ስለዚህ ሁሉም ሰክሯል። ማን ያልሰከረ ሰው የለም እዛን ጊዜ ማለት ነው። ስለዚህ ጥፋተኛ ደግሞ ሀምዛ ቀድሞ ተነስቶ እሷን ቢመታት አው ጥፋተኛ ነው። እኔ ቀድሜ እሷን ቢመታት ጥፋተኛ ነው። ወይ ደግሞ አንድ ሰው ጥፋተኛም ሆኖ ተነስቶ እሷን ቢጎዳት አው ጥፋተኛ ይባላል። እኔ ደግሞ እሷን ቢጎዳት ጥፋተኛ ይባላል። አንዴ ላውራ። መጀመሪያ ሙሉ ፊቱ ይውጣልኝ። ፀጉሩን እንደዚህ ያንሳና በስነ ስርዓት ያውራ። እየተላጠ እንትን እያለ በስነ ስርዓት ያውራልኝ። ሲቀጥል እኔ እዚህ ጋር የተቀመጥኩት እርቅ እያወረድኩኝ አይደለም። በስነ ስርዓት የተፈጠረውን አንድ ባንድ እንዳወሩ ነው አይደለ? ፀጉርህን አንሳ በስነ ስርዓት። ምን ማወቅ ያለባችሁ ልጁ በስነ ስርዓት እያወራ ነው። አንዴ አንተ ማትደረብ አንዴ ዩርጂ ያው ጠጋ በልና ያው እንደ ስልኩን ብትይዘው እንደዚህ በልና ስልክህን አስጠጋው። ኦኬ እዚህ እርስ በራስ ኢትዮጵያኖች ነን እየተነጋገርን ያለ ነው። ሳውዲ ሾርጣ ፊት አይደለም። ስለዚህ ስልክህን ጠጋ አድርገውና ኮፍያውን አውልቀው ጠጋ ብለህ አውራ። ችግር የለውም። ኮፍያ ይሄኛውን አውርደው። ፊትን እያየሽኝ ነው አይደል? አይታይ ሀምዛ ንገረው። ፊትህ አይታይም። እግዚአብሔርን እንደዚህ እያወራ ነው። ከዚህ በላ እንዴት ነው የሚታየው? ምንድን ሌላ ነገር ነው እንደ አንዴ ወይኔ ሞዴሬተሮች ፈጣሪ ወይ ትዕግስቱን ስጠኝ። ለአንዴ ላውራ ቲክታክ እንድጠላ ታረጉኝ ሞዴሬተሮች። አንዴ ጊዜ ሀምዛ ይወት ገረዱ ይወላችሁ። ከዚህ በላይ ምንድን ነው ያው ይታያል። ካልፈለግሽ ደግሞ ሹት አድርጌ ከታች ልክልሻለሁ። ኖ በቃ እንደሱ ሆነ ካውራ አለቀ። ቀኑ ወደዚሁና አንተ ደግሞ ኦልሬዲ ጓደኛውን ነው ማቋት እኔ በደንብ ነው የምታወቀው ጓደኛው ጋር እዛ አስተራ ስንሄድ በስ እየጠጣን እያለ ምናምን አልተግባባንም እናችኛው ማለት ነው። ከዛ እኔም ዝም አልኩኝና ጓደኛዋ ጋር አወራኋት። የእሷ ጓደኛ ማለት ነው ማውቃት ልጅ ከእሷ ጋር እያወራን ተጨቃጨቀን። ከእሷ ጋር ሁለት ሆነን የመጡት እዛኔ ማለት ነው። አንዷ ቤት ቀራች። ከጓደኛው ጋር እየተጨቃጨቀን እቺኛው መጣች በመሃል። ያኔ በስ ብርጭቆ ሰብራ እንደዚህ እጄ ላይ ይዘ ነበር። ከዛ እጄ ላይ ወጋችኝ። እዚች ጋር ከውጪ ላይ ደግሞ እየተጨቃጨቀን ነበር ጓደኛዋ ጋር። እቺ በመሃል መጣ ወጋችኝ ማለት ነው። ያቺኛዋን ደግሞ አልመታዋትም። ሳልመታት እቺኛው መጣ። እንደዛ ስትጨቃጨቀኝ ደሙ ሳይደነገጥኩኝና መታዋት። ያለው ነገር ይሄ ነው። ዘረኛ ምናምን ብላ ያወራችሁ ደግሞ ምንም ስለ ዘረኝነት ምናምን የለም። እንደዚህ አይነት የኦሮሞ አማራ የሚባል ነገር እንደዚህ ቆይ ቃል ነው። ሚውትሽ እንዳከርቹ ቆይ ሚውት አድርጌ ከይቅርታ ጋር ሀምዛ እሷ ጠርሙዝ ቀድማ የቆረጠችበትን ፖይንቱን ትነግረናለህ ማለት ቀድማ እዛ ጠርሙዝ የያዘችበት ምክንያት ምንድን ምን ስላለ? እኔና እሷ አልተመታታንም። መጀመሪያ አልተመታታንም። ከጓደኛው ጋር ነው የተጣላሁት። እኔ ከጓደኛው ጋር ነው የተከራከርነው ያለሁት። ከዛ በመታ ነው በብርጭቆ ወጫጨረች። በስ ያለው እኔም ደግሞ ደሙ ሳይደነገጥኩኝና እሺ እህታችን አንቺስ?
ቆይ ተስፋ ምንድን ነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው የኔ ስህተት አንድና አንድ የማላቃቸውና እንትን የማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው አንድ ሰው ምንም ሳያደርገኝ? እና ተቀመጫ ልቀመጥም ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ ቁልፍ ቢከፍቱልንና ብንወጣ ኖሮ ይሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ሲጸጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወታችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርቼ ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት የወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሷን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው የሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስላወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር የበላው እናንተ ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ